ካንተ ያገኘኋቸው ክስ አይደው የለ እንዲኖረኝም አልፈልግም። ለምን? ስለማይጠቅመኝ ነው። ደግሞ ከሴት ሴት መለወጥ እንደ ትልቅ ሙያ አይተው አይዲያው የለም ስትል ትንሽ አታፍርም? ወይ ስማ ነገር ልንገርህ፣ አንተ እኮ ያለ እድሜ አርጅተህ እኮ የምሬን እኮ ነው ሸምግለሃል። አንተ ደግነቱ ስራ የለም እንጂ ስራ ብትቀጠር በገባ በወሩ ነበር ጡረታ የሚያስወጡ። ወጣትነት እንደዚህ ከሆነ ቢቀርብኝ ነው የሚሻለው። ወጣትነት እንደዚህ ምን አይነቱ ፋራ ነው በእናታችሁ? አሁን አንተም ተቆጥረህ ነው አሁን የእኛ ትውልድ የሚባለው? የነዛ ዘመን ትውልድ ነህ እንጂ አንተ ይኸውልህ የፈለግከውን ብትል እኔ በአንተ መንገድ ልሄድ አልችልም። አንተ በምታደርገው ነገር መቼም ልስማማ አልችልም። አረ በቃ በእናትህ አትነዘኝ። ደግሞ በገዛ እጅ ተናግረህ ልትጨቅጨቅ እንዴ? እንደውም ከዚህ በኋላ ከፈለክ ምንም ነገር አልነግርህም። ውይ በጣም ተጎዳው በእናትህ። በላውን እንውጣ። እሺ ቆይ ወሬን ነው የምትወስደኝ እንዴ? አንተ ወሬ ነው የምትሄደው? አንተ ሰውዬ ትቀልዳለህ መሰለኝ። እኔ በቃ ወደ ቤት ልሂድ። ቻው። ወሬ ምን ችግር አለው? እንደውም እናንተ ጋር እሄዳለሁ። በዛውም ንግስት ይንፍቅ ብላኛለች። ምን ብላኛለች? ንግስት ይናፍቀኛለች። ይኸውልህ ነግሬሃለሁ። ከእህቴ ላይ አይንህን አንሳ፣ ትጣላኛለህ። ማለት ምን እያልክ ነው? ይኸውልህ እኔ አልደግመውም፣ ነግሬሃለሁ። እንዴ ያማል እንደ አንተ ንግስት እኮ እኔ እህቴ ነች። የፈለገውና አይመለከተኝም። ብቻ ግን ነግሬሃለሁ። ዳረቢኒ ምን አይነት ሰይጣን ነው ዛሬ ግን የሰፈረብህ? በላሽ ኒዳውን ያማል እንደ አንተ ምንድነው? የለችም እንዴ? እኔ ምን አውቃለሁ? አብረን አንድ የመጣን እኮ ሂድና ጥራታ። በዛው የሚበላ ነገር ታምጣልኝ በእናትህ፣ በጣም ርቦኛል። እሱማ እኮ እኔም ርቦኛል። ንግስት እህቴ! ምንድን ነው የምትጮኸው? እዚህ ነው እኮ። ሰላም ነው? ሰላም ነው ንግስት። እንዴት ነህ? እንዴት ነሽ? የሚበላ ነገር የለም እንዴ? ኧረ አለ። ቆይ እንደው ብላታ ላፍቲ በቃ እንዴት አመሸህ አባቢ? እንዴት አመሸህ እኔ ልጅ? ምን ነው በዚህ ሰዓት መጣ? ኧረ እዚህ ነበርኩ አባ። ደግ ምን ነው ሰሞኑን ቢኒን አግኝቼው አላውቅም። አለመገጣጠም ነው እንጂ እኮ እዚህ እኮ ነው የሚውለው። ለዚህ ነዋ እኔ ሳልኖር እየመጣ የተጠፋፋል። ምንድን ነው እንደዚህ የምታየኝ? አይ ግር ብሎኝ እኮ ነው። ምንድን ነው ግር የሚልህ? አይ ምንም ዝም ብሎ ነው። ተይው ወንድሜ። ግን ማሚ አልናፈቀችም? እንዴት ነው የማትናፍቀኝ? በጣም ነው እንጂ ናፈቀችኝ። ጊዜው እንዴት ይሮጣል! ሳናስበው 2 ዓመት ሊሞላት ነው። በጣም ይገርማል። የመጨረሻ ቀን የሆነ የምነግርሽ ነገር አለ እያለችኝ እንደጓጓው ህይወቱ አለፈ። ምን ይሁን? እኔ የምልህ ቢኒ፣ ወይ በቃ ታውቃለህ ያለፈው ህይወቴ ምናምን በጣም እያስጠላኝ ማለት አላውቅም፣ ግን በቃ የሆነች አንድ ሴት ጠብሼ ደስ የሚል ህይወት ነው ማሳለፍ የምፈልገው። እሱን እንኳን ተወው። ማለት
ለስንተኛ ጊዜ ነው የምትለኝ? ጸበል እንኳን 1 ሳምንት ቆይታ ያልተለወጥክ ልጅ አሁን ምን ተገኝቶ ትለወጣለህ? አሁን ግን ቢኒ ከዚህ በኋላ አዲሱን እየል ነው ማሳየው። ቆይ ግን ምንድነው እንደዚህ? ምን ተፈጥሮ ነው? እንጃ በቃ አላውቅም። የሆነ ዝም ብሎ ልብ የሚነግር ነገር አለ አይደል? ያው እንግዲህ ውስጥ የነገረ እውነት ይሁን ቀልድ ይሁን የሁሉም ነገር መስታወት የሆነው ጊዜ ያሳየን የለ። ጠብቅ እንግዲህ። እንዴት አመሸሽልኝ እኔ ቆንጆ? አለሁልሽ እኔ ቆንጆ። እንዴት ነፍቅ እንዳልሽኝ ብታይ። አልጠፋብሽም አለሁ። እንዴት እንደናፈቅሽኝ ብታይ። በዛውም አሪፍ ጊዜ እናሳልፋለን። ምን ተፈጥሮ ነው ወንድሜ? አይ ምንም እንደዚሁ ነው። ቢኒ አውቃለሁ እኮ ምንም ሳይፈጠር እንደዚህ አትጨናነቅም። በቃ የዩኤል ነገር በጣም እያሳሰበኝ ነው። በዚህ ሁኔታው የሚቀጥል ከሆነ ወደፊት ጥሩ ህይወት የሚኖረው አይመስለኝም። ማለት እዩ ምን ሆነ? በቃ ምንም መረጋጋት አልቻለም። ዛሬ ከአንዷ ጋር ነው ስትዩ፣ ነገ ደግሞ ከሌላዋ ጋር ሆኖ ታይዋለሽ። እና ፍቅረኛ አለው እያልከኝ ነው? እንደዛማ ቢሆን አርፎ ይረጋጋ ነበር። እኔም ደግሞ የምለውን ነገር ምንም ሊሰማኝ አልቻለም። እንዴ ንግስቲ፣ እንዴት ነህ? እንዴት ነሽ? አማን ነው? ወዴት ነው? እዚህ ጓደኛዬን ላገኛት። ኧረ ቢኒ ሳያነሳም እኮ ስልክ ስደውልለት። እውነት ቤት አሞኛል ብሎ ተኝቷል ራሱ። አንቺ ደግሞ ዛሬ አምሮብሻል በእናትሽ። አመሰግናለሁ እዩዬ። ደግሞ ስሜ በአንቺ አፍ ተቆላምጦ ስሰማው በጣም ነው ደስ የሚለው። ኧረ እባክህ። ታዲያ ወዴት ነሽ? ልሸኝሻ? እዚሁ ነኝ። ኧረ ምን ችግር አለው? ተገናኝተን እንደምሰማና እየሄድን ነው ይሻላል። በቃ ደርሻለሁ፣ ተመለስ። እሺ። እንደዚህ አግኝተሽኝ ስላወራን ደስ የሚል ጊዜ ስላሳለፍን በጣም አመሰግናለሁ። በጣም ደስ ብሎኛል የእኔ ቆንጆ። እኔም ደስ ብሎኛል። የምርሽ ነው ንግስቲ? አዎ። ምን ነው? አረ ምንም፣ እንዲሁ ደስ ብሎኝ ነው። በነገራችን ላይ በጣም ደስ የምትል ልጅ ነሽ። እኛ ደግሞ እንደዚህ ደስ የሚለን ከሆነ ሁል ጊዜ የተገናኘን ብናወራ ወክ ብናደርግ ደስ ይለኛል። እንችላለን፣ ግን ቢኒ የቢኒ ነገር ለኔ ተይው።
ምንም ችግር የለውም። ደግሞ እሱ ሳያውቅ እኮ መገናኘት እንችላለን አይደል? አዎ እንችላለን። በቃ እንደዛ ከሆነ ሂጂ፣ አልያዝሽ። በቃ በኋላ እደውልልሻለሁ። ቻው። እንዴት አመሸህ አባ? እንዴት አመሸህ ልጄ? እንዴ ደህናማ አይደለም። ሁኔታ እኮ ያስታውቃል። ደህናማ ደህና ነኝ። ያው አንዳንድ ነገሮች እያሳሰቡኝ ነው እኮ። ምንድን ነው ያሳሰበህ? ንገረኛ። ዛሬ አልነግርህም፣ ባይሆን ሌላ ጊዜ እነግርሃለሁ። አባ በጣም ያስጨንቀኝ እኮ። ንገረኝ፣ ምንድን ነው? አይዞህ የኔ ልጅ፣ ምንም አትጨነቅ፣ ሁሉም ሰላም ነው። እንዲሁ የድሮ ነገር ስለሆነ ነው ያስጨነቀኝ። አይዞህ ልጄ፣ ምናልባት ጊዜው ሲደርስ እነግርሃለሁ። ስለ እናቴ ነው አይደል? ስለ እናትህማ አንተ ከኔ የተሻለ ታውቃለህ። እኔ ውጭ በነበርኩባቸው ጊዜያቶች ውስጥ አብረሃት የነበርከው አንተ ነህ። ይሄ ሌላ ጉዳይ ነው፣ ሌላ ጊዜ እነግርሃለሁ። አሁን ስለደከመኝ ገብቼ ልተኛ። ቢኒ፣ ሰሞኑን ግን የአባቢ ሁኔታ በጣም እያሳሰበኝ ነው። እንዴ ፋዘር ምን ሆኑ? አላውቅም፣ ግን በቃ የሆነ ነገር እያስጨነቀው እንደሆነ ያስታውቃል። እና ታዲያ ምን እንደሆነ አትጠይቀውም እንዴ? እኔማ ጠይቄው ነበር፣ ግን እሱ አልነግርም እያለ አስጨነቀኝ። ፋዘር ግን ያንተ ጉዳይ ሊያሳስባቸውና ሊያስጨነቃቸው ሲገባ ሌላ ነገር ማሰብ አልነበረባቸውም። ምን ማለት ነው? እኔ ደግሞ ምን ሆንኩ? ምን ያልሆንከው ነገር አለ? ረፍ ቢኒ። ምን አንተ ሰውዬ ምንድን ነው የምትፈልገው ከኔ? እንዴ እኔ ተለውጫለሁ አልኩ፣ አይገባም እንዴ? ይህንን ካላዩ አላምንም። ደግሞ እኔ በመናገሬ ከምትናደድ መጀመሪያ ራስህን ዞር ብለህ ብታይ ነው የሚሻለው። ውጋት ይሁን ግልጭ ነገሩ። እኔ ከአንተ ጋር ከማወራ ባላወራ ነው የሚሻለው። ለእኔ ያልተናገርክ ቆይ ለማን ልትናገር? ደግሞ ጓደኛ መስታወት ነው ስለሚባል ነው። ታዲያ አንተ መስታወት ሆንከኝ? ሚስማር ነው ሆንከኝ። እሺ ለነገሩ ተው። በአንዴ 5 ልጆች አባት ስትሆን የዛኔ እኔ የምልህ ይገባል። ወይ ጉዴ ቢኒ፣ ምን ሆናል እንዴ? ሌላ ወሬ የለ? ኧረ እሺ በቃ እኔ ትቻለሁ እንዴ። እዩ እኔ ግን ፍርሃት እያለኝ ነው። ምን ሆነሽ ደግሞ ንግስቴ? እኔ እንጃ አላውቅም። ቢኒ እንዳያገኘን ነው። እዚህ ደግሞ እሱ ምን ሊሰራ ይመጣል? እኔ እንጃ ውስጤን ፍርሃት እያለው ነው። አይዞሽ አትጨነቂ። ደግሞ ቢያገኘንም እኮ አጋጣሚ እንደተገናኘን እነግረዋለሁ። እሺ ይቅርታ ተጨንቄ አስጨነቅኩ። ምንም ችግር የለውም። አይዞሽ አትጨነቂ። እሺ ምን ላይ ነበርን? እዩ ወይ አንድ ጥያቄ ልጠይቅህ? አንድ ብቻ አይደለም፣ መቶ ጥያቄ ጠይቂ። ምን ነው? ማን ነው? ቢኒ ደወለ እኮ አናግሪዋ።
ምን ልበለው? እንዴ አንቺማ ምን ትያለሽ? እሱ የሚልሽን ስሚ። ሄሎ ሄሎ፣ የት ሄደሽ ነው? እዚሁ ቅርብ ነኝ። ሰው ላገኝ ወጥቼ ነው። ጓደኛዬን። ምን ነው? አይ ምንም። እንደዛ ከሆነ በቃ ፈታቢ። እሺ እንዴት ዋሉ ጋሼ? ኦ ልጅ ቢኒያም እንደምን ሰላም ነው? ቁጭ በላ። እዩ የለም እንዴ? አዎ ወጥቷል። እኔም ቅርብ ሰዓት ነው የመጣሁት። ከወጣ ቆየ መሰለኝ። እንዴ አብራችሁ አይደላችሁም እንዴ? አዎ ዛሬ ከነጋ ሲጀምር አላገኘሁትም። ስልኩም እኮ አልሰራ ሲለኝ ነው የመጣሁት። በቃ የጓደኛ ነገር አይሆንልህም አይደለም? እኔ እኮ ሁለታችሁን ስመለከታችሁ እኮ እንደ ወንድሜ የማየው ጓደኛዬ ነው ፊቴ ላይ ድቅ እንደሚለው አደል ጋሼ? አየህ ቢኒ፣ አንተ ባትኖር ልጅ ብቸኝነቱ ይገለው ነበረ። አየህ እኔ በሌለሁባቸው ዓመታቶች ሁሉ እናቱ ነበረች እንደ ጓደኛው። እሷን ሲያጣ እንዳይሰበርብኝ በጣም ፈርቼ ነበር። አንተ አጠገቡ መኖርህ በጣም ትልቅ ነገር ነው። እሱስ ልክ ነው። በቃ እኔ ልሂድ ጋሼ፣ ሲመጣ ይደውልልኝ። ይሻላል ትሄድ? አዎ ልሂድ። በቃ ሲመጣ እንግዲህ ይነግረዋል። እሺ እሺ ደህና ዋል። በቃ ተመለስ። በቃ ቻው። በጣም ደስ ብሎኛል ግን። እሺ እኔም ደስ ብሎኛል በጣም። ይቅርታ። እሺ በቃ ቻው። ደውልልኝ በቃ ስትገባ። እሺ
ደግሞ ከመቼ ጀምሮ ነው ከኔ ተደብቀ ስልክ ማውራት የጀመርከው? ስማ አንዳንዴ እኮ ፕራይቬሲ የሚባል ነገር አለ። አታውቅም እንዴ? ኧረ እባክህ ፕራይቬሲ በጣም ጥሩ ነው። ለማንኛውም እኔ ስለገባኝ ተወው። ምንድነው ደግሞ የገባ? ገብቶኛል። እባክህ እንደው የፈለገ ነገር ቢሆን ከሴት አትዘል። ምን ተሳሳት? ሊሆንም ላይሆንም ይችላል። ለማንኛውም የሰላም ያርግልኝ። ሲያደርግልኝ ታየዋለህ። የኔ ንግስት አንድ ነገር ልንገርሽ። ምንድን ነው? ማለት ይህን ነገር ስነግርሽ ልታምኝም ላታምኝም ትችያለሽ። አምናለሁ። ንገረኝ። አፍቅሬሻለሁ። ማለት ይህንን ነገር ለመናገር ከዚህ በላይ መጠበቅ ያለብኝ አይመስለኝም። የምርህን ነው? የምሬን የኔ ፍቅር። እኔ ግን እዩ። ግን ምን? ንገሪኝ። እንዳፈቀርከኝ ባምንም የኔ ብቻ እንደምትሆን በምን ማረጋገጥ እችላለሁ? ማለት ምን እያልሽኝ ነው? ቢኒ እንደነገረኝ ከሆነ ከብዙ ሴቶች ጋር። ምን ማለት ነው? ያኮ ያለፈ ታሪክ እኮ ነው ንግስቴ። መኝኝ እኔ አንቺን ካገኘሁ በኋላ በጣም ተለውጫለሁ። እስቲ ንገሪኝ፣ እኔና አንቺ አብረን ከሆንም በኋላ ያየሽብኝ አዲስ ነገር አለ? እሱስ ምንም የለም። ታዲያ ያየሽውን የሰማሽውን ነው ማመን ያለብሽ። አውቃለሁ፣ ያየሁትን ነው ማመን ያለብኝ። ግን ለሱም ቢሆን ትንሽ ጊዜ እንድትሰጠኝ እፈልጋለሁ። ማለት የምን ጊዜ? በሙሉ ልቤ ሁሉን ነገር ለመቀበል። እሺ በቃ ደስ እንዳለሽ። አስከፋሁ እንዴ? ኧረ አላስከፋሽኝም፣ ችግር የለም። እህትየው የታመሻ እንደምየው እንዴት ነው? ሰሞኑን የባህሪም የሰዓትም ለውጥ እያየሁብሽ ነው። የምን የባህሪ ለውጥ? አይ ያው አዲስ ነገር ካለ ብትነግሪኝ ብዬ ነው። አይ ምንም አዲስ ነገር የለም። ካልሽሽ ምን ነው አባ ፈለከኝ? አዎ ልጅ እና ተቀመጥ። የምነግርህ ጉዳይ አለኝ እኮ። ምንድነው? ንገረኝ አባ። ይሄ አሁን የምነግርህ ነገር ለዘመናት ሲያስጨንቀኝ የነበረ ነገር ነው። ሰሞኑን ደግሞ በማላውቀው ነገር በአእምሮዬ እየተመላለሰ አላስቀምጥ አላስተኛ ብሎኛል እኮ። ምንድነው? ንገረኝ ታዲያ። አውቃለሁ ብቸኛ ሆነህ እንደኖርክ ነጠላ መሆንህም እንደሚጎዳ አውቃለሁ ልጅ። ምን? እንዴት አይነት ከባድ ነገር ነው ለመናገር ልጅ። ከሌላ የተወለደች እህት አለች። ምን? አዎ የኔ ልጅ። ይህንን እናት ሳታውቀው ነው አፈር የቀመሰችው። ነፍሷን ይማረው። ቆይ እንዴት እንደዚህ ሊሆን ይችላል? አየህ ያኔ አንተ የ2 ዓመት ልጅ እያለህ ነው በፖለቲካ ምክንያት ከዚህ ሀገር የወጣሁት። ይኸውልህ ካናዳ እንደገባሁ ስደተኛ ካምፕ ውስጥ ከአንድ ሴት ጋር ተዋወቅን። እናም በአንድ ቀን ስህተት አረገዘች። አየህ ነፍሰ ጡር መሆኗን እንኳን ሳትነግረኝ ከስደተኞች ካምፕ ወደ ሀገሯ ዲፖርት ተደረገች። እዚህ መጣ ከ5 ዓመት በኋላ እንደምንም ብላ የኔን አድራሻ አፈላልጋ የልጅቷን ፎቶ ላከችልኝ። ከዛ አንተ ደግሞ መንካት አይደል? ልጅ
አዎ ነገሩ እኮ አሳማኝ ነው እኮ። እንዴት? ምክንያቱም እዚህ ሀገር ሰው መድቤ ስላጣራው እኮ። ነገሩ ማወቅ እኮ በጣም ቀላል ነገር እኮ። እሺ አሁን የት ነች? በጣም አዝናለሁ። አሁን የት እንዳለች ነገሩን ማወቅ አልቻልኩም። ለምን? ምክንያቱም እዚህ መጥቼ ለመረጋጋት ምን ያህል ዓመት እንደወሰደብኝ አንተም ታውቃለህ። ደግሞ ተረጋግቼ ማጠያየቅ ስጀምር ማረፏን ሰማሁ። ከዚህ በላይ ደግሞ ምንም አይነት ኢንፎርሜሽን ማግኘት አልቻልኩም። ምን አይነት ግራ የገባው ነገር ነው? ቆይ ደግሞ ምን ሆነ ነው? ኧረ ምን ማለው ነገር አለ? በእናትህ ትናገር ከሆነ ተናገር። ሰሞኑን አባቢ ጥሩ ስሜት ላይ አይደለም ብያህን ነበር። አዎ ምን አሉ? ለካ እንደዚህ የሚያስጨንቀው ከሌላ የወለዳት ልጅ ስላለችና እሷን ማግኘት ስላልቻለ ነው። ምን? የምርክን ነው? ምን አይነት ጉድ ነው በእናትህ? ምን ጉድ ብቻ በእናትህ፣ ከጉድም ጉድ ነው እንጂ። እና ታዲያ ምን አልካቸው? እኔማ ምን እለዋለሁ? ግን እስቲ አንተ ንገረኝ። አንተ በእኔ ቦታ ብትሆን ምን ትላለህ? እኔ እንጃ። እንዲህ በጣም ከባድ ነገር እኮ ነው። ለነገሩ እኔም ሰሞኑን የንግስቲ ጉዳይ በጣም ግራ እያጋባኝ ነው። ማለት ንግስቲ ምን ሆነች? አላቅም፣ ብቻ ሰሞኑን ባህሪዋ በጣም እየተለዋወጠ ነው። የሆነ ነገር ሳትጀምር አትቀርም። እኔ እኮ በጣም ግርም እኮ ነው የምትለኝ። ቆይ አንተ እኮ ነው ታላቅ የምትመስለው። እና ታዲያ ታናሿ ነኝ ብዬ ዝም እንድላት ጠብቀህ ነው? እኔ እንደዛ አላልኩም፣ ግን አትሊስት ነፃነቷን ስጣት እንዴ። አንተ ምንም አትፈልግም ተብሎ ልጅቷ ተመልኩስ እንዴ? ይኸውልህ እኔ የማያደራ ስላለብኝ ነው። በዛ ላይ ደግሞ አንተ የማታውቀው በጣም ብዙ ነገር ስላለ ዝም ብትል ጥሩ ነው። እሺ እሺ፣ እኔ ምን አገባኝ? እዩ እኔ እየፈራሁ ነው። ቢኒያም ነው አይደል? አዎ ከትላንትና ወዲያ እንዲሁ ሲያፈጥብኝ ያደረው። ቆይ ግን ለምን ካልሆነ? በጭራሽ እንዳታስበው፣ ይሄ የማይሆን ነገር ነው። ቆይ አረረም ማወቁ አይቀርም አይደል? እሱማ ማወቁ አይቀርም፣ ግን ሁሉንም ነገር መስመር ካስይዘን በኋላ ቢያውቅ ይሻላል። ደግሞ ስላንተ ያለውን አመለካከት እያወቅ እና ምን በቃ ደስ አይለውማ። እሺ አንቺ ካልሽ ደስ እንዳለሽ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይደል የሚባለው? በቃ ልሂድ። ሰሞኑን እየተጠራጠረ ስለሆነ ቶሎ መግባት አለብኝ። ቻው። ልጄ ለአንተ ከነገርኩ በኋላ ቅልል አለኝ። እሷውን ወይ አድራሿን ወይ ሰፈሯን አልነገረችም? አድራሿንማ እኮ ቀይራለች አሉ። ከባዱ ነገር የሆነው እሱ አይደለም እንዴ? እሺ ቆይ የላከችልኝ ፎቶስ? ፎቶማ አለኝ። እስቲ አደ
በሰላም ነው? ምኑ? እስካሁን የቆየኸው? መሄድበት ስላጣው እንጂ ባልመጣና አይንሽን ባላየው በጣም ነበር ደስ የሚለኝ። ምን ቢኒ? ስሜን አትጥራ። እንደዚህ ደግሞ አዋርደሽን ከጨረስሽ በኋላ ስሜን ስጠሪ ትንሽ እንኳን አታፍሪ? ወንድሜ ግራ ያጋባኝ ነው። ለምንድን ነው የሆንከውን ማትነግረኝ? አንቺ ንገሪኝ እንጂ አንቺን ልጠይቅሽ እንጂ እኔ እኮ ነኝ ይህን ጥያቄ መጠየቅ ያለብኝ። ቆይ ከዩኤል ጋር ምን እንደተፈጠረ ልትነግሪኝ ትችያለሽ? ምን? ከኔ ተደብቆ የሚቆይ ነበር እንዴ መሰለሽ? ነው ወይስ እንደ ሰው አትቆጥሪኝም? እስቲ ንገሪኝ። ይቅርታ ቢኒ፣ እኔ እዩን እወደዋለሁ እንዳትዪ፣ ከጓደኛዬ ጋር እንዳታቆራርጪኝ። ስሜን አትጥራው። ከሃዲ ነሽ ከሃዲ። ቢኒ ምን አደረኩ? በቃ ባንተ ቤት እኔ ምንም አላውቅም አይደል? አጠገቤ ቁጭ ብለህ ትጫወትብኛለህ። ቢኒ ምን አደረኩ? ቆይ ግን ለመሆኑ ቴለኔ ምን ማለት እንደሆነች ታውቃለህ? ይገባሃልስ? ልነግርህ ነበር እኮ። ይኸውልህ እኔ አሁን ልትነግረኝ እንደነበር ልሰማ አይደለም እሺ የመጣሁት። ከዚህ በኋላ እህቴ አጠገብ ትደርስና መድረስ አይደለም ብትደውልላት ትገላለሽ። ያንተ ጓደኝነት ገደል መግባት ይችላል። የትኛውም ነገር ከእናቴ አይደር አይበልጥምሽ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ አዩኤልን አገኘዋለሁ ብለሽ እንዳትሞክሪሽ። ይህንን ደግሞ የምታረጊው ለራስሽም ለሱም ስትይ። ምን? አዎ ለሱም ቢሆን ከዚህ በኋላ አጠገብሽ የሚደርስ ከሆነ እንደምገለው ነግሬው ነው የመጣሁት። መቼም በአንቺ የተነሳ ጦስ ውስጥ እንደገባ የምትፈልጊ አይመስለኝም አደል? አዎ። ስለዚህ ተስማምተሻል፣ ተግባብተናል ማለት ነው።
ምንድነው? እናንተ አውርተን ጨርሰን የለ እንዴ? ምን ልታደርግ ነው የመጣው? ቢኒ አውርተን ጨርሰናል፣ ግን በቃ ያልቻልኩም በቃ። ምንድነው ያልቻልከው? እባክህ እኔ ከንግስት ተለይቼ መኖር አልችልም። አንተ እንደማታምነኝ አውቃለሁ። በቃ እኔ የእናቴን ቀን የምሬን ነው የምወዳት። ይኸውልህ አንተ የምትናገረውን ነገር ከማመን እንደዛ ቢሆን እመርጣለሁ። እሺ አንተ ግን ምን አይነት ጨካኝ ብትሆን እንደዚህ አረመኔ ሆንከው? ይኸውልህ ይሄን ነገር የተናገረኝ የማላውቀው ሰው ቢሆን ኖሮ ይገርመኝ ነበር፣ ግን በደንብ የማውቀው ሰው ስለሆነ የሚናገረኝ ምንም አይገርመኝም። እሺ ቆይ ቢኒ፣ እኔ ተለውጫለሁ እያልኩ እኮ ለምንድን ነው የማታምነኝ? ቆይ ይኸውልህ ለአንድ የመጨረሻ ነገር ልንገርህ፣ ከተለወጥክ ጥሩ ነው። መለወጥ ለራስህ ነው። ለውጡ ደግሞ ሙሉ እንዲሆን እስካሁን ለበደልካችሁ ሴቶች ፈጣሪ ጋር ሂድና ንስሐ ግባበት። ከዛ ውጪ ግን ቢኒያም ከሀሳቡ ውልፍት ይላል ብለህ እንዳታስብሽ። ያዋራኝ እዩ አባ መጣል እንዴ? እኔማ ከመጣሁ ቆየሁ። ጭልጥ ብለህ በሐሳብ ሄደሃል። ቆይ የነገርኩህ ነገር አስጨነቀህ እንዴ? ኧረ አባዬ በሱ አይደለም፣ እኔ በሌላ ነገር የተጨነቅኩት። ታዲያ ንገረኛ። ለእኔ ካልነገርክ ለማን ትነግረዋለህ? አይ ትንሽ ከቢኒያም ጋር ተጣልተን ነው። ምን? እንዴት? አይ ለነገሩ በሱ አልፈርድበትም፣ ያው ለእህቱ ማሰቡ ነው። ግን ለምን እንደሚያምነኝ አላውቅም። እኔ እኮ የምሬን እኮ ነው። እኔ አልቻልኩም አባ። ቆይ ከእህቱ ጋር ግንኙነት አላችሁ? አዎ አባ። ታዲያ ምን ተፈጥሮ ነው? በቃ እኔና እሱ አብረን እንድንሆን አይፈልግም። ይኸውልህ እኔ ቢኒያምን ጠንቅቄ ያውቀዋለሁ። ያለ ምክንያት እንደዚህ ያደርግ። ስለዚህ ምክንያቱን ለማወቅ ስልኩን ስጠኝና ነገ ደውልለታለሁ። ሄሎ ወይ ጋሽ እርስዎ ኖት እንዴ? ደህና ነኝ። ምን ነው በሰላም ነው? እሺ እሺ እመጣለሁ። እሺ መጣሁ። ቢኒ እኔ የቱንም ነገር ያለ ምክንያት እንደማታደርግ አውቃለሁ። አንተ ጥሩና አስተዋይ ልጅ እንደሆንክ አውቃለሁ። አዎ ጋሼ። እኔ በእርግጥ አንተን እንጂ እሷን አላውቃትም።
ለእህቴ ያለህን ፍቅርም አደንቃለሁ። ግን ምንድን ነው የተፈጠረው? ሁለቱ አብረው እንዳይሆኑ የፈለክበትን ምክንያት ብትነግረኝ። ጋሼ እኔ ይህንን ጉዳይ ማውራት አልፈልግም። ኢዩኤልን ያልኩትን ነገር ሲነግሮት ምክንያቴንም ጠንቅቆ ስለሚያውቅ ሁሉንም ነገር ለእርሶ መናገር ነበረበት። እሱ የሚናገረውን ነገር ተናግሯል። አንተ ትክክል ነው የምትለው ምክንያቱን ደግሞ ለእኔ ንገረኝ። እሺ ለካ ሳይታወቅ እንዲህ ከባድ ልጅ ሆነልኛል ማለት ቢኒያም ምን ብሎ ነው? እሱ አንተ ከእህቱ ጋር እንዳትሆን ትክክለኛውንና አሳማኙን ነገር ነግሮኛል። ደግሞም ትክክል ነው። ምን አባቱ? አዎ ትክክል ነው። ምንም ያጠፋው ነገር የለም። አንተን አምኖ እህቱን አሳልፎ ሊሰጥ አይፈልግም። አባቢ ነገሩን ታስተካክለዋለህ፣ ታስማማኛለህ ብዬ ስጠብቅ ጭራሽ ከእሱ ጋር አውርተህ ለሱ ታግዛለህ? እስቲ ንገረኝ፣ ምን ማድረግ ይችላለሁ? የትኛው ሰው ነው አምኖ ለእንዳንተ አይነት ሰው እህቱን የሚሰጠው? አባቢ ተስተካክያለሁ፣ ተለውጫለሁ። አንተ እንኳን እስቲ መነኝ። እስቲ እንዲያስብበትና እንዲረጋጋ ትንሽ ጊዜ እንስጠው። አንተም ትዕግስቱ ይኑርህ። እስከ መቼ አባቢ? እስከ መቼ? ይኸው እስካሁን ታገዝኩ አይደል እንዴ? አይ አንተ ደግሞ ለፍቅር ሲባል እድሜ ልክህን ብትታገስ። እሺ
ወንድሜ ይቅርታ እንድታደርግልኝ እፈልጋለሁ። ለምን ነው ይቅርታ ማድረግልሽ? አንተ በማትፈልገውና ደስ በማይልህ መንገድ ስለሄድኩኝ። እህቴ እኔ እኮ ለክፋት ወይም ደግሞ ሁለታችሁ አንድ ላይ እንዳትሆኑ አይደለም እኮ። ኢዩኤልን አውቀዋለሁ። በምንም ታምር የሚለወጥ አይነት ሰው አይደለም። እሱ ራሱን ከሚያውቀው በላይ በደንብ ጠንቅቄ ስለማውቀው ነው። ምን ላድርግ? አፈቀርኩታ። ቆይ ግን እህቴን ምን አስነክታት? እሷ ምን እንዳስነካችኝ ሄደህ ብትጠይቃት ደስ ይለኛል። እንዴ ቆይ ግን ቢኒ፣ እኔም እሷም ላንተ ያለንን ክብር ታውቃለህ አይደለ? እንዴ እሷም ያላንተ ፍቃድ እኔንም ለማውራትም ለማግኘትም ሞክራት ታውቃለህ። ለምንድን ነው ሁለታችን ማ ያለውን ፍቅር ለማየት ማትሞክረው? ማየት አቅቶኝ ሳይሆን አንተን ስለማላምን ነው። እሺ ቆይ አንተ እንድታምነኝ ምን ላድርግ? እውነቱን ንገረኝ ካልከኝ ምንም ብታረግ ላምን አልችልም፣ ግን ፈቃደኛ ልሆን እችላለሁ። ምን ግን ከዛ በፊት አንድ የምታደርግልኝ ነገር አለ እኮ። እሺ ምን ላድርግ? እኔ ዩኤል ባደራ የተሰጠችኝን ንግስቲን በፍጹም ሳልጎዳትና የጓደኝነት አደራ ሳልበላ ሁልጊዜ ደስተኛ አድርጊያት አብሬያት ልሆን ቃል እገባለሁ። እንግዲህ ከዚህ በኋላ በራስ ላይ ፈርደህ ይሻላል። ቢኒ በጣም አመሰግናለሁ። እኔን ሳይሆን አባትን ነው ማመስገን ያለብህ። ለምን? ምክንያቱም እሳቸው ናቸው ሁሉንም ነገር ቆም ብዬ እንዳስብ እኮ ያደረጉኝ። ቢሆንም ምስጋና ይገባል። በጣም አመሰግናለሁ ወንድሜ። ለማንኛውም ግን እህቴ ላይ አንድ ዘለላ እምባ የማይ ከሆነ የማይሆን መደባበር ነው የምንደባበረው። አውቃለሁ ቢኒ፣ እኔም እሱ ሆኖ ከማየው የእኔ ደም ቢፈስ ይሻለኛል። እንደዛ ከሆነ ተስማምተናል። እንደዛ ከሆነ እንግዲህ አንድ ነገር ቀረኝ ማለት ነው። ምንድን ነው? ይህን ፎቶ ከየት ያገኘው? አባቢ እንግዲህ ሰሞኑን ሲጨነቅበት የነበረው ጉዳይ ይሄ ነው። ምን? አዎ ምን ነው? ከሌላ የወለዳት ልጆች ነች። አያት ቢኒ ለካ ቆንጆ ቦታ አለችው። አዎ ጋሼ። ለነገሩ ልክ ነው። አንቺን ለመሰለች ልጅ ከጓደኛው ከማንስ ጋር ቢቆራረጠ? ኧረ ጋሼ እኔ የምልሽ እንደው ከሁለታችሁ አንድ የታዘብኩት ነገር አለ። ምንድን ነው? አንቺና ቢኒያም ግን አትመሳሰሉ። ንግስት ወደ ቤት መሄድ አለብን። ልጅ ቢኒያም በሰላም ነው? አይ ምንም በሰላም ነው። ምንድን ችግር አለ እንዴ? በቃ አሁንስ በቃ። ምን? አዎ እቃ አደረከኝ። እኔ እንደፈለግክ አንጠልጥለህ የምትወስደኝ
ምንም ቢሆን እንዳይከፋ ብዬ እስካሁን ታግሻለሁ። ከዚህ በኋላ ግን ይበቃል። ይኸውልሽ ንግስት፣ ያልገባሽ ነገር እኮ ስላለ ነው። እስኪ አንተ የገባህን ያልገባኝን ነገር አስረዳኝ እኮ። እሺ እነግርሻለሁ፣ ግን በዚህ ሁኔታ መንገድ ላይ አይሆንም። እና ቤት እንግባና ተረጋግተን ሁሉም ነገር አስረዳሻለሁ። ምንድን ነው? የአንቺ ልጅነት ፎቶ ነው። ንግስቴ፣ ይህንን ነገር ስለምነግርሽ በጣም አዝናለሁ። አስገዳጅ ነገር ካልተፈጠረ በስተቀር ለአንቺ እንዳልነግርሽ እማዬም ቃል አስገብታኝ ነበር እኮ። ምን? እህቴ፣ እኔና አንቺ በእናት ብቻ ነው የምንገናኘው። የአንቺ አባት ሌላ ነው። ምን? አዎ፣ ከሁሉም በላይ ደግሞ የሚከብደው ቅድም ዩኤል እንደዚህ አይነት ፎቶ አሳይቶኝ ነበር እና የአባቱ ልጅ እንደሆነችና እየፈለጋት እንደሆነ ነገረኝ። ምን? እህቴ፣ እህቴ፣ ንግስት፣ እህቴ ስሚኝ። ቆይ ምንድን ነው የሆነው? ቢኒያም ነግሮሃል? ኧረ ምንም አልነገረኝም። በቃ ሰሞኑን ዝም ብሎ ጸባይ ይቀየራል። ምንም ነገር ሳይሆንና ምንም ነገር ሳትለው እንደዚህ ሊሆን አይችልም። አባ ደግሞ እኔ ምን ልለው እችላለሁ? በቃ ዝም ብዬ ፎቶን ያሳየሁት። ምን? አዎ ፎቶን ያሳየሁት፣ ሌላ ነገር አልነገርኩትም። የሚያውቀው ነገር አለ እንዴ? አባ ደግሞ ምን ሊያውቅ ይችላል? ምናልባት ቶ በቃ ለማንኛውም ነገ በጠዋት ቼክ አድርገውና የሚልህን ለእኔ ትነግረኛለህ። የኔ ንግስት ነቃሽ? ምን ሆኜ ነበረ? ምንም፣ ትንሽ ራስሽን ስተሽ ነው። ለምን? ወይኔ ቢኒ፣ የነገርከኝ ነገር ውሸት ነው በለኝ። በማርያም ውሸት ነው በለኝ። ወይኔ ውሸት እኮ ቢሆን ከማንም በላይ ደስተኛ መሆኑ ነው የነበርኩ። ወይኔ አምላኬ፣ ወይ ኢዩኤል ወንድሜ ሊሆን ነው ወይ? ወንድሜ ሊሆን ነው?
እሺ አሁን ይሄንን እውነት ነው ብሎ ማን ያምነናል? ይህ እኮ በጭራሽ ለመቀበል የሚከብድ ጉዳይ ነው። አሁንስ እኔ ከአቅሜ በላይ እየሆነ ነው። በጣም ግን ከዚህ በላይ መጠበቅ ያለብን አይመስለኝም። ማለት በቃ ሁለቱም ማወቅ አለባቸው። ፈጣሪ ሆይ ምን አይነት አጣብቂኝ ነገር ውስጥ ነው የገባ ነው? ቢኒ ወይዩ የነ ቤት ነኝ። ቆይ ምንድን ነው የተፈጠረው? መጣው። በቃ ስመጣ ሁሉንም ነገር እናወራለን። እሺ ቢኒ በጣም አስጨነቀኝ እኮ። ኧረ ፕሊስ ንገረኝ በእናትህ ምንድን ነው? እዩ የምነግርህ ነገር እንደሚከብድ አውቃለሁ፣ ግን ከመናገርና ነገሮችን ከማስተካከል ውጪ ምንም አማራጭ ስለሌለኝ ነው የምነግርህ እኮ። እሺ ምንድን ነው ንገረኝ። እንዴ ይሄ ፎቶ አንተ ጋር እንዴት ሊገኝ ይችላል? ያለውማ እማዬ ከሞቷ በፊት የንግስቲን ታሪክ ነግራ የሰጠችኝ ፎቶ ነው። እና አዝናለሁ። ይሄ እየመረረንም ቢሆን የምንውጠው እውነት ሳይሆን አይቀርም። ንግስቲ እህትህ ሳትሆን አትቀርም። ምን ምን የምትለው እውነት ነው ቢኒያም? አዎ ጋሼ። የእናትህ ስም ማን ነበር? ሰብለ ነው። አቤት ጉድ! የማታሳየኝ ተአምር የለም። አሁን ሰው ቢሰማው ምን ይላል? ጉድ! ልጅ ነሽ? እግዚአብሔር ያተረፈ እሱን ወደ ትንሽ ያዳነኝ። በጣም ይገርማል። በዚህ ምድር ላይ ምንም ነገር ሊፈጠር እንደሚችል አመኛለሁ። በጣም አይገርምም? ኢቭን የዛኔ ልትስማኝ ስትል የከለከልኩ ሳላምን ቀርቼ እኮ አይደለም። ውስጤ የሆነ ነገር የከለከለኝ ነገር ነበር። ኧረ እንኳን ከለከልሽኝ። አሁን እኮ በጣም እድለኛ ነኝ። እንዴት? ሁሉም ለበጎ ነው። 2 ወንድሞች አሉኝ፣ አባት አለኝ። እዚህ ምድር ላይ እንደኔ እድለኛ አለ? አዎ ልክ ነሽ። በጣም የሚገርም ነገር ነው። እኔ እኮ ነገሩን ሳስበው የእውነት ራሱ አይመስለኝም፣ የሆነ ፊልም ነገር ነው የሚመስለኝ።
ይሄ እኮ ታሪክ ነው፣ ትልቅ ታሪክ። ጊዜ ለኩሉ የተባለው ለካ ለዚህ ነው። በጣም ይኸውልህ ቢኒ፣ ንግስቴ ብቻ ሳትሆን አንተም ልጄ ነህ። አሁን 3 ልጆች አሉኝ። ከዚህ የበለጠ ምን እፈልጋለሁ? ምን ነው ደስ አላለህም እንዴ? አረ ደስ ብሎኛል። ግን እንዲሁ አንድ ነገር አሳስቦኝ ነው። ምንድን ነው እሱ? እንዴ በላ ንገረኝ። ኢዩኤልና ንግስቲ አብረው በነበሩበት ሰዓት ላይ የሆነ ነገር ተፈጥሮ ከሆነ ብዬ አስቤ እኮ ነው። ማለት ምን ሊፈጠር ይችላል ቢኒያም? ኧረ ተው እንጂ ቢኒ። እኔ እንደዚህ ይሆናል ብዬ በጭራሽ አልጠረጥርም። እኔም እኮ ምኞቴ እንደዛ ነው። የኔ ልጅ ና እስቲ ና ገባ። ምንድን ነው አባዬ? ምን ሆናል? እስቲ ተቀመጥ፣ እነግርሃለሁ። ምን ሆናል አባዬ? ይኸውልህ የኔ ልጅ፣ ለምጠይቅህ ጥያቄ ሳትፈራና ሳትዋሽ ትክክለኛውን ነገር እንድትነግረኝ። ለምንድን ነው የማዋሽ አባ? እንዴ ምን የሚያሳሽኝ ነገር አለ? እሱን አላውቅም። ምክንያቱም የምጠይቅህ ነገር ሊያስዋሽ ስለሚችል እውነቱን እንድትነግረኝ ነው የምፈልገው። እሺ ምንድን ነው ንገረኝ። እዩዬ ከንግስቲ ጋር ምንም ነገር አላደረጋችሁም አይደለ? አይደለም የሆነ ነገር ሊፈጠር ተሳስመን ራሱ አናውቅም። እስቲ የእናቴን ቀን የኔና ያንተ ጓደኝነት ከጓደኝነት ወደ ወንድማማችነት ይቀየራል ብሎ በሳምንታት ውስጥ ማን አስበው ያውቃል? ማን ያስባል ብለን? ኧረ ማንም አያስብም። በዚህ ሁሉ ጊዜ ውስጥ ግን ምን እንደተረዳው ታውቃለህ? ያንተን መለወጥ። አይ ቢኒ፣ አንተ ድሮም አላምን ብለህ ነው እንጂ ቆይቻለሁ ከተቀየርኩ። እድሜ ለንግስቲ። ቃሉን አትፍሮ አውጣው እንጂ አሁን እኮ እህትህ ነች። እሺ እድሜ ለእህቴ። እድሜ ለእህታችን በል እንዴ። ጋሼ በሰላም ነው የፈለጉት? አዎ በሰላም ነው የፈለጉት። አንድ ነገር ላማከር ፈልጌ ነበር። እሺ ምንድን ነው? ይኸውልህ እንደምታየው እንግዲህ ቤቱ በጣም ትልቅ ነው ለ2 ሰዎች። አንተና ንግስቲ እዚህ መታችሁ እንድትኖሩ ነው የምፈልገው። ምን ነው የኔ ልጅ ችግር አለ? አረ ምንም። ግን ያኛው ቤት እኮ ምን ችግር አለው? ይከራያል። እሺ ንግስቲን ላውራትና በቃ እንወስናለን። እሺ እኔም ብዙ ላስጨንቃችሁ አልፈልግም።
እሺ